በገድሉ ተተንትኖ እንደቀረበው በዚህ የርብቃ የተንኮል ስራ የቅዱስ ላሊበላ ታላቅ መንፈሳዊነት የተገለጠበት ነበር። ታሪኩ እንደዚህ ነው። ርብቃ ኮሶ ጠጥቶ ከሻረ በኋላ ከሚገድል መርዝ ጋር ቀላቅላና በጥብጣ ለላሊበላ ሰጠችው። በዚህን ጊዜም ላሊበላ አንድ ተላላኪ ዲያቆንና አንድ አዳኝ ውሻ አብረውት ነበሩ። በነበረው ባህላዊ ትውፊት መሰረት ዲያቆኑ ለቅዱስ ላሊበላ በጽዋ ሞልቶ ያቀረበውን መርዝ የተለወሰ ጠላ ቀምሶ ከጠረጴዛው አስቀመጠው። ሆኖም ግን ወዲያውኑ ዲያቆኑ በመርዙ ምክንያት ከመሬት ላይ ተዘረረና አስታውኮት ሞተ። ቶኪያውንም ውሻው ልሶ ወዲያውኑ ሞተ። ቅዱስ ላሊበላ የእነዚህን የሁለቱን የዲያቆኑንና የውሻውን በቅጽበት መሞት ተመልክቶ እጅግ አዝኖና ተክሶ ምርር ብሎ ካለቀሰ በኋላ በእኔ ምክንያት እነዚህ ሁለት ፍጥረታት ሞተው እኔ አልቀርም ብሎ መርዝ የሞላውን መጠጥ እንደሚገድለው እያወቀ ጠጣው። ከዚያም ከመሬት ላይ ተዘርሮ ወደቀና 3 ቀንና ሌሊት ነፍሱ ከስጋው ሳትለይ እንደ በድን ሆኖ ቆይቷል። የሀገራችን ሰዎች ጽድቅ እንደ ላሊበላ ዕድሜ እንደ ማቱሳላ ብለው በምሳሌ የሚናገሩት ይህ አይነቱን መንፈሳዊ ታሪክ በመገንዘብ ሳይሆን አይቀርም። በመልካ ላሊበላ ላይ ደራሲው ይህን ጉዳይ እንደሚከተለው ይገልጸዋል። ሰላም ላፉከ ህምዘ እህትከ ዘሰረበ አመቀተለ ፍጡነ ዲያቆነ ወከልበ ላሊበላ ፍቅርከ ኩለ ጹበ ሐሞተ ወከርቤ እንዘሃሎ ጽሉበ እስመ ለሊቅከ ተመሰልከ ከመሰቴ አርበ። ትርጉሙም እህቴ ያመጣችውን መርዝ ለጠጣ አፍህ ሰላምታ ይገባን። ውሻውና ዲያቆኑን ፈጥኖ በገደለ ጊዜ ተሰቅሎ ሳለ ሐሞትና ከርቤ በዕለተ ዓርብ የጠጣኸውን ጌታህን መስለኸዋልና ፍቅርህ ሁልጊዜ ማስደናቂ ነው የሚል ነው። ከዚህ በኋላ በቅዱስ ወንጌል ለሰው ጠላቱ ቤተሰቦቹ ይሆናል እንደተባለው ቅዱስ ላሊበላ በቤተሰቦቹ ምክንያት ፈተና ስለበዛበት ቤተሰቦቼ በእኔ ምክንያት በእግዚአብሔር ፊት የተጠሉ እንዳይሆኑና ለእነርሱ እንቅፋት አልሆንም በማለት ከአንድም ከሰው ጋር ከመኖር ከዱር አራዊት ጋር መኖር ይሻላል ብሎ ወደ ምነና መሄዱ ይተረካል። በምነናና በስደት ላይም እያለ በጾም በጸሎት ተወስኖ ሲኖር በፈቃድ እግዚአብሔር መስቀል ክብራን አግብቶ ትዳሩን መሰረተ። ይሁንና አሁንም ተንኮለኞች በሐሰት ለሌላ የታጨችውን ሴት አግብቷል ብለው በንጉሱ ዘንድ ስለከሰሱት ንጉሱ ላሊበላን በኃይል አስገርፎታል።